የኢኦቲሲን ቴሌቪዥን አልሰማም። ምክንያቱም ሰዎቹ ዝቋላ አሳርደውን አቡነ ጎርጎርዮስ ከምስራቅ ሸዋ ዞን አስተዳዳሪ ጋር ተወያዩ ስለሞቱ ሰዎች። ሁለተኛ ዓመት ነው አይደል? ዝቋላዎች አሁን እየከታረዱ አሁን አሳቦት ታረዱ። የአሳቦቱ ደግሞ እዛ ያለው አቡነ እንጦንስ ደግሞ ምን ይላል? ከምስራቅ ሐረርጌ ጋር ተወያዩ ይላል። አየ ሞትም ማረሳሳት። ፍትህ ጠየቁ አይልም። ገዳዮችን አስያዙ አይልም። መንግስት ይህን ካላስቆመ ልጆችን አንቀሳቅሼ እቃወማለሁ አይልም። ተወያዩ እያለ ሞትን ያስቀጥላል። እንዲህ አይነቱን ሚዲያ አልሰማም ማለት አለ። ኢኦቲሲ ነው ይሄን ከዛ የሚመጣበትን ተቃውሞ ለመመከት እንዲያመቸው መጀመሪያ ይዘዋት የሚመጡት ቃላት ሃይማኖትና መንግስት የተለየ ነው ይላሉ ቶሎ ብለው። ይሄን የሚሉበት ምክንያት በእኛ ጉዳይ ላይ እኛ በምንሰራው ስራ ላይ ጣልቃ እንዳትገቡብን ነው፣ ምንም ነገር አትበሉ ብለው የማሸማቀቅ ፕሮፓጋንዳ ነው። እና አንዳንድ ሰው ይሄን ነገር ትክክል አድርጎ ይወስዳልና በዚህ ላይ እስካሁን የተሰራብንን ስራ እና ደግሞ ህዝቡ ደግሞ እነዚህን ተቋማት እንዴት መጠበቅ አለበት የሚለውን የሃይማኖት ተቋማትን ወይም ሃይማኖታቸውን ከነዚህ ናርሲሲስት የሆኑ መንግስታት ወይም ዲክታተር መሆን የሚፈልጉ መንግስታት እንዳይቆጣጠሯቸው፣ ተጽዕኖ እንዳያደርጉባቸው እንዴት መጠበቅ አለባቸው። የህዝብ መንቃት ነው ችግሩ። ደንዝዟል። በሁለት ምክንያት ነው የደንዝዘው። አንደኛ ጩኸት በዛበት፣ ሁለተኛ የቀደመ ታሪኩ ሄሪያርኪ ማመን ነው። ሄሪያርኪ እረኛ ስለሆነ ከላይ ያለው ለእግዚአብሔር ተጠሪ ነው። አሁን ለባዕድ ተጠሪ፣ ለሆዱ ተጠሪ፣ ለድሎት ተጠሪ ናርሲሲስት ነው። ለምን ታምነዋለ? ነው ማለት አለብን፣ ማስተካከል አለብን። ይሄን ነው ለህዝብ መንገር የሚያስፈልግ። የሆነ ጥቁር ልብስ ስለለበሰ ከገዳዮቹ ጋር ተወያየ ብሎ አረሳስቶ ምስራቅ ሸዋ አሳርዶ አንድ ዓመት ሳይሞላው ምስራቅ ሐረርጌ አሳርዶ አሁንም ተወያዩ ይላል። ምን ተወያዩ? ያለፈው ምን ሆነ? ማን ተያዘ? ማን ለፍርድ ቀረበ? ስለዚህ አሁን ለምን አለቀስን ነው ጉዳዩ እኮ። ለምን እንደዚህ ሆነ? ዛሬ አሁን ትግራይ እንደዚህ ሆንን፣ ተገደልን፣ እንደዚህ የሃይማኖት ሰዎች መተው አበሩብን፣ ትግራይ ሲሞት እንደዚህ ያላረጉ ማን የሰራውን ተቋም ነው? ያኔ ለምን ትክክል አይደለም ለምን አላልኩም? መለስ ወይም ህወሓት መጥቶ በቤተ ክርስቲያናችን ውስጥ ገብቶ አንዱን ወደዛ ሲያደርግ፣ አንዱን ሲያባርር፣ አንዱን ሌላ ሲሾም፣ ስርዓት ሲያፈርስ ለምንድን ነው 95% ኦርቶዶክስ ነው የሚባሉ ትግራይ ለምንድን ነው አይሆንም? ይሄ ከሃይማኖታችን ቀኖና ስርዓት ውጪ ነው፣ ምን አስበህ ነው ብለው ለምንድን ነው ያልተቃወሙት? ያን ያልተቃወሙትን ስርዓት አሁን ምን እንዲሆንላቸው ነው የሚፈልጉት? ተቋማትን መጠበቅ እኮ ለራስ ነፃነት ነው። እንኳን አይደለም የሃይማኖት ተቋማት፣ ባህላዊ የሆኑ እሴቶችን ራሱ መጠበቅ። የጎሳ ጳጳሳት ሲፈጠሩ ለምን ዝም አለ? ፓትርያርክ ተባሮ ውጪ ዝም ብሎ የነበረ ሰው መጥቶ ሲሾም ለምን ዝም አለ? አልካለ ጥያቄ እኮ አላሰብም ስለ ሃይማኖት። በጥቅም ከበሮ፣ በሆድና በድሎት ከበሮ ደንዝዟል። አሁን እኮ አውራጃ አሰፋለሁ ብሎ ሰው የሚገለው በነፍስ እንደሚያስጠይቀው አያውቅም እኮ። ግን ተጠምቄያለሁ ይላል። ወታደር ሆኖ ሲልኩት ግን መቅደስ ውስጥ ይጸዳዳል፣ መቅደስ ውስጥ ከብት ያርዳል፣ ጠበንጃ ይደብቃል። ረስቶታል መጠመቁ ነው። ለምን እንዳልከው አዲስ ሃይማኖት ሰጥተውታል። ህዝብ ለዛ ነው የሚደነዘው። ህዝብ ማደንዘዝ ቀላል መሆኑ የምታውቀው በአብይ አህመድ ነው። ስንቱ ሰው ጫማውን እያሳመ ያዘመረ ሰው ነው። እንዳያፈነግጡበት ደግሞ ምናምንቴ ነገር ውስጥ በስካርም በመድኃኒትም እንዲገቡ እያደረገ በቪዲዮ እየቀረጸ አፋቸውን ያዘጋቸው ናቸው። ልክ ነው መምህር። ብዙ ጊዜ በኢትዮጵያ ውስጥ እንግዲህ የለመድነው የመንግስት ሚዲያዎችን ነበረ እና ለመጀመሪያ ጊዜ በሳተላይት ደረጃ የግል ሚዲያ ተብሎ የወጣው የነበረው የኢሳት ሚዲያ ነው። ሁላችንም እንደምናስታውሰው በአብዛኛው ትልቅ ተጽዕኖ ፈጣሪ ነበረ። የተለያየ ጋዜጠኞች የነበሩበት ነበረ እና በኋላ ሲቆይ ይሄ ሚዲያ እንግዲህ ችግር የመጣው ይሄ አብይ የሚባለው ሰውዬ ሲመጣ አለመስማማት ሲፈጠር የሚዲያው ባለቤት አንድ የፖለቲካ ድርጅት ሆኖ ነው የተገኘው። ግንቦት ሰባት የሚባል የዛ ባለቤት ሆኖ ተገኘ።
በሚያሳዝን ሁኔታ ብዙ ሰው የሚያስብ የነበረው የግለሰብ ሚዲያ እንደሆነ ነፃ ሚዲያ በሚባለው ቅድም እንዳሉት ነፃ ሚዲያ እንግዲህ በምን ኮንቴክስት ነው የሚለውን አይተን በማን ፍላጎት ነው ነፃ የሚባለው የሚለውን አይተን በኋላ ላይ ሆኖ የተገኘው እሱ እነዚሁ በጣም የሚያሳዝነው ነገር እነዚሁ በፖለቲካው ስለነበረ ፖለቲካው አለመግባባት ሲነሳ ተበታተኑ እንደምናየው ሁሉም እንግዲህ የራሳቸውን ሚዲያ ከፍተዋል አሁንም ተመልሰው እንደዚሁ የግለሰቦችን ስብዕና በመገንባት የድርጅቶችን ስብዕና በመገንባት ላይ ተጠመዱት በጣም በሚያሳዝን ሁኔታ ከዛሬ የተወሰነ ዓመታት የተናገሩትን መልሰው በሌላ መንገድ ሲናገሩት ይሰማል በጣም በሚያሳዝን ሁኔታ ምንም አይነት መርህ የሌለ ከእውነታ ጋርና ከህዝብ ጋር ያልቆመ በሰት ላይ ተሞላ ሆኖ ነው እያየን ያለነው በጣም በሚገርም ሁኔታ እና ምን ያክል ከህዝብ ጋር ለመቆማቸው ወይም ምን ያክል የተሳሳቱ እንደሆነ ሚዲያዎቹ ምን እየሆኑ እንደሆነ ነው እያየን ያለነው ምንም የጋዜጠኝነት ስነ ምግባር የሚባል የሌላቸው ሆኖ ነው ያየሁት ወይም ራሳቸውን ነፃ ማውጣት አልቻሉም ራሳቸው ነፃ መሆን አልቻሉም ቅድም ያነሱት ራሱ ከዚህ ከባዕዳን ተጽዕኖ የሚለው ነገር አንድ የሰማሁት ነገር በተለይ ኢሳት በነበረበት ጊዜ ለካ ለዚሁ እንትን እርዳታ ይገኛል በእርዳታ ስም ተጽዕኖ ይፈጥራል ለምንድን ነው መፍትሄ የሚያመጡ ነገሮችን ለሀገር የሚጠቅም ነገሮችን የባዕዳንን ጣልቃ ገብነት የማያነሱት ብዬ ብዙ ጊዜ ሞግት ነበር ለካ ችግሩ ያለው ለካ እነዛ ሰዎች አስቀድመው በዛ በኩል ፈንድ ስላላቸው ነው አፕላይ ተደርጎ ምናምን የሚገኝ ገንዘብ አለና ቅድም እንዳሉት ነፃ የሆነ ሚዲያ የሚባለው የቱ ጋር ነው እና ምንድነው ያለ የሚከፈል ከሆነ የዛን ሰውዬ ነገር ማንነካው ከሆነ እንዴት ነው መፍትሄ ማምጣት የምንችለው ዋናው በኢትዮጵያ የፖለቲካ ችግር ውስጥ ጣልቃ ገብነት አይደለ ወይ ራሱ አንዱ ትልቁ ችግር ህዝቡ በራሱ የሆነ በራሱ መሰረት ላይ የታነጸ ስርዓተ መንግስት እንዳያመጣና መልካም ስርዓተ መንግስት እንዳይፈጠር እያደረጉ ያሉት ጣልቃ ገብነት ባዕዳኖቹ አይደለም ወይ ለነሱ አገልጋይ ከሆንክ እንዴት ነው ነፃ የሆነ ሚዲያ ሊኖር የሚችለው የሚለው ህዝቡ እንዲያሰላስል ነው እነዚህ እንግዲህ ሚዲያዎች ነፃ እንዲሆኑ ሁሉ መስራት አለበት ነው ህዝቡ ማየት አለበት ራሱ ባለሙያው ራሱን ተጠያቂ ማድረግ አለበት ትናንት እንደዚህ ስለነበረ ዛሬ ደግሞ ያ ነገር አልሳካሰ ወደዚህ ሲመጣ ትናንትም ካልሰራ ለዛ ሰው እንዴት ነው ክሬዲቱ ህዝቡ መስጠት ያለበት ነው አሁንም እንዴት ነው እንሰማቸው የሚለው ላይ ደግሞ የሚሳሳቱትን ባለፈው እንዲህ ብለው ዛሬ ደግሞ እንደሚሉትን ሚዲያዎች አለመከተል ህዝብ ምን አይነት ነገር መውሰድ አለበት አንደኛው ማድረግ ያለበት እንደዚህ አይነት ነገሮችን አለመከተልና እውነተኛ ሚዲያዎች ደግሞ ለህዝብና ለህልውናቸው ለህዝብ የሚያገለግሉ ሚዲያዎችን ወደፊት እንዲመጡ ማድረግ ነው ማበረታታት ነው እውነትን የሚናገሩ ሰዎችን የሚተቹ ትችት የሚባል ነገር በቃ የጠፋበት ጊዜ ነው ግን ትችት በአንድ በኩል ገንቢ የሆነ ትችቶች አሉ እነዛ ሰዎችም እንዳይሳሳቱ ወደ ስተትም እንዳይሄዱ የሚያርሙ ህዝቡም እንዳይሳሳት እንዳይደረግ እንደዚህ የፕሮፓጋንዳ ስራ እንዳይሰሩ እነዚህ ሚዲያዎች ተክተው ወደዛ መሄድ ካልቻሉ አሁንም ህዝቡ አደጋ ውስጥ እንዳለ ነው የሚሰማኝ አሁንም ያለው ሁኔታ እነዚህ ሚዲያዎች ተበታትነው በየራሳቸው የሚያራምዱት ነገር የጠባቸው ነገር አለመግባባታቸው ነገር በጣም የሚያሳዝን ነው እርስ በራሳቸው ያለው ግጭት አብረው ይሰሩ አብረው ይበሉ ያወጡ ይሄ ራሱ ለህብረተሰቡ የሚሰጠው እንትን በጣም ትልቅ ዳሜጅ ነው ያለውና ስለዚህ ሚዲያዎች እንዳይታመኑ ያደርጓቸዋል እነዚህ ናርሲስት ሰዎች ለነሱ ደግሞ ግብአት ይሆናቸዋል ቅድም እንዳሉ ግለሰብን ስብዕና የድርጅትን ስብዕና የሚገነቡ ሚዲያዎች ተፈጥረዋልና ለዛ ትልቅ መፍትሄ የሚያስፈልገው ህዝብም ሊነቃ ያስፈልጋል ብዬ አስባለሁ ሌላው እንግዲህ ከሚዲያ ደግሞ ስንወጣ የሲቪል ተቋማት ነው የሲቪል ተቋማት እነዚህ ናርሲስት የሆኑ ሰዎች በሶስተኛ ደረጃ ሊቆጣጠሯቸው የሚፈልጉት እነዚህ የሲቪል ነፃ ተቋማትን ነው እንግዲህ የሲቪል ነፃ ተቋማት
ከሚባሉት ውስጥ አንደኛው የሃይማኖት ተቋም እነዚህ ናርሲሲስት የሆኑ ፈላጭ ቆራጭ የሆኑ መንግስታት መቆጣጠር ከሚፈልጓቸው ተቋማት አንዱ ይሄን ነውና እነዚህን ተቋማት እነዚህ ናርሲሲስት የሆኑ ወይም ፈላጭ ቆራጭ ለመሆን የሚፈልጉ ሰዎች እንዳይቆጣጠራቸው አስቀድመው እንዳይቆጣጠሯቸው ማድረግ ነው። ህዝብ ማድረግ ያለ ያነዛን ድርጅቶች መጠበቅ አለበት፣ ተቋማቱ መጠበቅ አለበት። ሃይማኖቱን ከሆነ ሃይማኖቱን መጠበቅ አለበት። እነዚህ ሰዎች እንዳይቆጣጠሩት ማለት ነው። ምክንያቱም መንግስት እና ሃይማኖት ዞሮ ዞሮ መገናኘታቸው የማይቀር ስለዚህ መንግስት የሚሰራውን ስራ ከተቋማት ተቃውሞ ሊደርስበት ነው። እንግዲህ ይሄ ፈላጭ ቆራጭ ለመሆን የሚያስብ መንግስት ከሆነ ዲክታተር የመሆን ፍላጎት ያለው መንግስት ከሆነ ፍትሁን ሊቆጣጠር ነው። ቅድም እንዳነሳ ነው ጥበቃውን ይቆጣጠርና ፈላጭ ቆራጭ ሆኖ የህዝቡን ነፃነት የሚቆጣጠር ነው የሚሆነው። ስለዚህ ያ እንዳይሆን ከነፃ ተቋማት ከሃይማኖት ተቋማት የሚመጣበትን ተቃውሞ እንዳይኖር ለመከላከል ነው እንግዲህ አስቀድሞ ተቋማትን የሚቆጣጠረው። ለምሳሌ ማንሳት ይችላል። እንግዲህ በሶስተኛ ደረጃ የምናነሳው የሲቪክ ተቋማት ወይም ነፃ የሆኑ ተቋማትን መቆጣጠር ነው የሚፈልጉት። እነዚህ ናርሲስት የሆኑ ዲክታተር የሆኑ ፈላጭ ቆራጭ የሆኑ መንግስታት ማድረግ የሚፈልጉት መጀመሪያ ነፃ የሆኑትን ተቋማት ነው። ስለዚህ እነዚህን ተቋማት እንዳይቆጣጠሩ ማድረግ ነው፣ መጠበቅ ነው ያለበት ህዝብ። ከባለፈው ታሪካችን እንደምናየው ደርግ ኃይለሥላሴን አወርድን ሲያወርድ የሃይማኖትን ተቋማትን ተቆጣጥሯል። ፓትሪያርኩን ሳይቀር በቁጥጥር ስር አውሎ ነው የመጣው። ህወሓትም እንደዚሁ የሃይማኖትን ቤተክርስቲያናችንን ተቆጣጥሯል እንደምናየው። አሁንም የመጣው መንግስት እንደዚህ ነው። ስለዚህ መንግስት በተቀየረ ቁጥር የሃይማኖት ተቋማትን መቆጣጠር ሲፈልግ ያ መንግስት ዲክታተር እየሆነ ወይም ናርሲሲስት መንግስት መሆን ወይም ፈላጭ ቆራጭ መንግስት መሆን ስለፈለገ ነው በመጀመሪያ ተቋማትን መቆጣጠር የሚፈልገው ማለት። ከዛ የሚመጣበትን ተቃውሞ ለመመከት እንዲያመቸው መጀመሪያ ይዘዋት የሚመጡት ቃላት ሃይማኖትና መንግስት የተለየ ነው ይላሉ ቶሎ ብለው። ይሄን የሚሉበት ምክንያት በእኛ ጉዳይ ላይ እኛ በምንሰራው ስራ ላይ ጣልቃ እንዳትገቡብን ነው፣ ምንም ነገር አትበሉ ብለው የማሸማቀቅ ፕሮፓጋንዳ ነው። እና አንዳንድ ሰው ይሄን ነገር ትክክል አድርጎ ይወስዳልና በዚህ ላይ እስካሁን የተሰራብንን ስራ እና ደግሞ ህዝቡ ደግሞ እነዚህን ተቋማት እንዴት መጠበቅ አለበት የሚለውን የሃይማኖት ተቋማትን ወይም ሃይማኖታቸውን ከነዚህ ናርሲሲስት የሆኑ መንግስታት ወይም ዲክታተር መሆን የሚፈልጉ መንግስታት እንዳይቆጣጠሯቸው፣ ተጽዕኖ እንዳያደርጉባቸው እንዴት መጠበቅ አለባቸው የሚለውን ትንሽ ቢያብራሩልን ላለው። አይ ቲንክ ቁልፍ ጉዳይ መሰለኝ ያነሳው፣ በጣም ቁልፍ ጉዳይ ነው። ምክንያቱም ቀደም እንዳልነው ሚዲያም ይሁን የፍትህ ተቋም ውስጥ የሚሰሩ ሰዎች ናቸው፣ የሰው ልጆች ናቸው። እነዚህ ሰዎች ደግሞ ቤተሰብ አላቸው፣ ሃይማኖት አላቸው፣ ባህል አላቸው። ሰዎቹ ባህላቸውን፣ ቤተሰባቸውን፣ ነባር እሴታቸውን ተቃርነው ፍትህንም ሚዲያንም እንዲጠቀሙ ለማድረግ የሚቻለው ከመሰረታቸው ነጥለን ለብቻቸው ስንወስዳቸውና የመንግስት የአእምሮ ባሪያ ስናደርጋቸው ነው። የህዝብን እሴት፣ እውቀት፣ ነባር ይሄ ጅረቱን እንዲረሱት ማድረግ ነው። እንዲረሱት ታደርግና ሁሌ ምሳሌ የምሰጠው ምንድነው? ቪየትናም እንዲህ አድርጋ፣ ህንድ እንደዚህ አድጋ፣ ምዕራብ እንደዚህ ብሎ፣ አሜሪካ እንዲሆኖ፣ ራሽያ እንደዚህ ብሎ፣ ቻይና እንደዚህ አድርጎ፣ ቼኮቬራ እንደዚህ ብሎ፣ ሆቺሚኒ እንደዚህ ብሎ ያልክ የራስህን ቤተሰብ እምነት ነባር ያንን መስተጋብር ያን ግጭትና መዋሃድ ወደ ሰሜን መሄድ በግራኝ ተገፍተ በኦሮሞ ሚግሬሽን በሰሜን ወደ ታች መውጣት በዚህ ሁሉ ውጥንቅጥ ያፈራውን ያን አዲስ ሰው ሊነግርህ በዲግሪ ሊነግርህ ማይችለው ውስጥ ያለውን ያን ሀብት ሁሉ ያስረሱሃል። ማስረሳት አይደለም ያስጠሉሃል፣ ማስጠላት አይደለም እንድታጠፋው ያሰማሩሃል። መጨረሻ ላይ
አሁን ይሄን እንዳይሆን ካሁን በኋላ እንዳይሆን ማድረግ ከተፈለገ መቅለስለስ፣ ማስመሰል፣ በመከባበር ስም እንደኛውን ሁሉ ከፍ ከፍ ማድረግ አቁመን ሀብቶቻችንን ማውራትና ፖለቲካን በሱ መስራት አለብን። ፖለቲካና ሃይማኖት ይለያያል የሚለው የጠላትና የደናቁርት መፈክር ትርጉም ሊሰጠው ይገባል። የሚለያዩት እኔ እንደሚገባኝ እንደምረዳው ተቋማቱ ናቸው። ኤክስክሉሲቭ የሆነ እነሱ ብቻ የሚሰሩት ለብቻ ለብቻ ነገር አላቸው። ለብቻ ለብቻ ሲባል የሚያተኩሩበትና የሚመሩትን ለማለት ነው እንጂ በጋራ ነው ሁሉንም የሚሰሩት። ጦር ሜዳኛ ታቦት ይዘን ይሄር ነው። ንጉስ ግን ከፖለቲካው ሳይድ ንጉስ ግን የመራው እኛ ባንሄድ ምን ይመራል? ምን ይመራል? ምን ይዋጋል? ከማን ይዋጋል? ምንም ማድረግ አይችልም። እኛ እግዚአብሔርን አምነን የኛ የመኖር ነፃነት አስተባባሪ ነው ንጉሱ ብለን አስተባብረን ብለን ጸሎት እያደረግን ተዋጋን። ተዋህዶ እዚህ ጋር ይመጣል። የቱ ጋር ነው የሚለያዩት ስንል ቤተ መንግስት የሆነ ቦታ ነው፣ የሆነ እቅድ ነው የሚያቅደው። ቤተ ክህነት የሆነ ቦታ ነው፣ ቤተ እምነት የሆነ ቦታ ነው፣ የሆነ ነገር ነው የሚያቅደው። የሚያቅዱት ግን ስለ አንድ ሰው ነው። እዚህ ጋር ነው አሁን የሚገናኙት። እኔ ላይ ነው የሚገናኙት ሁለቱ። እኔ ላይ ሊለያዩ አይችሉም። ፕላን ሲያደርጉ ሌላ መስሪያ ቤት ውስጥ ሆኖ ተለያይቷል። እኔ ላይ ነው ፕላን የሚያደርጉት። አንደኛው በነፍሴ ሊያድነኝ፣ ሊጠብቀኝ፣ ስነ ምግባር ሊያስተምረኝ፣ የምድንበትን መንገድ ሊያሳየኝ ቤተ እምነት የሚባለው ይሰራል። ይሄኛው ደግሞ እኔ በነፍስም የዳንኩ እኔ በስጋዬ እንዳልጎዳ፣ እንዳልራብ፣ እንዳድግ፣ እንድሰለጥን፣ ከበሽታ ራሴ እንድከላከል፣ ከውጭ ጠላት እንድከላከል ደግሞ ያቅዳል። እኔ አሁን ያመጡብን ነገር ምን አሉ? ፖለቲካው እኔን እንደ ጋዜጠኛ ይወስደኝና ስለ እኔ እንዳልናገር፣ ስለ ነፍሴ እንዳልናገር ይከለክለኛል። ስለ ራሴ እሴት፣ ስለ ታሪኬ እንዳልናገር ይከለክለኛል። ካድሬ ፈጥሮ ለዛውም በባዕዳን ተመርቶ ያመጣውን ነገር ብቻ እንድናገር ዕቃ ያደርገኛል። ከእሴቴ የተቃረነ ነገር ስናገር ውላለሁ። ስለ ራሴ ስናገር ቆይ ይለያያል ይሉኛል። ምኑ? እኔ ውስጥ እኮ ነው ያሉት ሁለቱም። አይ ቲንክ እኛን እንደዚህ ሰንጥቆ አንድ በኩል ዕቃ አድርጎ እውነተኛ ማንነታችን ታፍኖ እንዲቀር የሚያደርገውን የናርሲሲስቶችና አምባገነን የባዕዳን ተላላኪ መንግስታት ኢትዮጵያ ውስጥ ወደፊት እንዳይፈጠሩ፣ የተፈጠሩት ቶሎ እንዲቀጩ፣ እውነተኞች እንዲለመልሙ ማድረግ ከፈለግን እምነት ላይም ባህል ላይም መስራት አለብን። በህዝብ ንቃት ላይም መስራት አለብን። ይሄ አገር የኛ ከሆነ የኛን እሴት የሚያራምድ መንግስት ነው የምፈልገው። የኛ ከሆነ የኛን ደህንነት የሚጠብቅ መንግስት ነው የምፈልገው። የኛ ከሆነ ድሮ ያሸነፍናቸው በግራኝ በኩል መጥተው ዛሬ አዲስ አበባን ኤርዶጋን ይጎበኛል። የሚጎበኘው ሞታችንን ለማፋጠን ነው፣ እልቂታችን ነው። አንድ ቀን ሲቃወም ሰምተን አናውቅም። እልቂታችንን አርመንን እዛ ይጨርሳል። እዚህ ያ ልምድ ሊያካፍል ይሆናል የሚመጣው። እውነቴን ነው የምልህ። አጊያ ሶፊያን ባለፈው ዓመት ነው መስጊድ ያደረገው። ከዚህ ሰውዬ ምን እማራለሁ? ኢትዮጵያ መጥቶ ለአብይ አህመድ አጋርነቱን ለማሳየት ነው የሚመጣው። ስለ ልማት በሚዲያ ስለ ልማት ሊያወሩ ይችላሉ። በውስጥ ግን እኛን እንዴት እንደሚያጠፉ እንደሚወያዩ ነው እኔ የምገምተው። ድሮን ሁሉ የሚያስረክበው እሱ ነው። የውጭ ጠላት እየተዋጋ አይደለም አብይ አህመድ፣ እኛን እየጨረሰን ነው። ማዕቀብ ማድረግ ሲገባው ድሮንና ጥይት ያቀርባል፣ ባለሙያ ያቀርባል። ጃር ነው እየተካሄደ ያለው ማለት ነው። እንዲህ እንዳይሆን ከተፈለገ አይሮፕላን የሚያበረው የኔ ወንድም ነው፣ ጋዜጠኝነቱ የሚሰራው የኔ ወንድም ነው። እሱን ከእንቅልፉ መቀስቀስ ነው። እሱ አልነቃ ብሎ በሆዱ ከተገዛ ህዝብ ጠላቶቹ ጋዜጠኛና ሚዲያ ከፍተው የወጉት እንደሆኑ እንዲያውቅና እንዳይተባበር ማድረግ ነው። ህዝብን ማስተማር ብቻ በቂ አይደለም። ሮድ ማፑ ማሳየት ነው። የጠላትን አሰራር ማሳየት ነው። ጠላት እንዲህ ነው ራብህ፣ አንተ በዚህ ብትሄድ ትድናለህ ብሎ መንገዱን መጠቆም ነው። አይ ቲንክ መውጫችን እሱ ነው የሚመስለኝ። እውቀትና የምንሄድበትን ጎዳና ማስመር፣ ሁለቱ አንድ ላይ ከሆኑ ጠላትህን ካወቅ ሬዚስት ታደርጋለህ። ምን ያደርጉሃል? ስለተደራጁ ምንም።
የአብይን የኦቢኤንን ጋዜጣን አልከፍትም፣ አልሰማም። የራሴን ፈጥሬ ነው የምሰማው። የኢኦቲሲን ቴሌቪዥን አልሰማም። ምክንያቱም ሰዎቹ ዝቋላ አሳርደውን አቡነ ጎርጎርዮስ ከምስራቅ ሸዋ ዞን አስተዳዳሪ ጋር ተወያዩ ስለሞቱ ሰዎች። 2ኛ ዓመት ነው አይደል? ዝቋላዎች አሁን እየከታረዱ አሁን አሳቦት ታረዱ። የአሳቦቱ ደግሞ እዛ ያለው አቡነ እንጦንስ ደግሞ ምን ይላል? ከምስራቅ ሐረርጌ ጋር ተወያዩ ይላል። አየ ሞትም ማረሳሳት። ፍትህ ጠየቁ አይልም፣ ገዳዮችን አስያዙ አይልም፣ መንግስት ይህን ካላስቆመ ልጆችን አንቀሳቅሼ እቃወማለሁ አይልም። ተወያዩ እያለ ሞትን ያስቀጥላል። እንዲህ አይነቱን ሚዲያ አልሰማም ማለት አለብን። ኢኦቲሲ ነው ይህን የሚሰራው። አየው ፖለቲካና ሃይማኖት ይለያያል እያለ የራሱን ልጆች የሚያሳርድ እርዱን የሚደብቅ ሚዲያ ትፈጥራለህ፣ ጳጳስ ትፈጥራለህ። የህዝብ መንቃት ነው ችግሩ። ደንዝዟል። በሁለት ምክንያት ነው የደንዝዘው። አንደኛ ጩኸት በዛበት፣ ሁለተኛ የቀደመ ታሪኩ ሄሪያርኪ ማመን ነው። ሄሪያርኪ እረኛ ስለሆነ ከላይ ያለው ለእግዚአብሔር ተጠሪ ነው። አሁን ለባዕድ ተጠሪ፣ ለሆዱ ተጠሪ፣ ለድሎት ተጠሪ ናርሲሲስት ነው። ለምን ታምነዋለህ? ኖ ማለት አለብህ፣ ማስተካከል አለብህ። ይሄን ነው ለህዝብ መንገር የሚያስፈልገው። የሆነ ጥቁር ልብስ ስለለበሰ ከገዳዮቹ ጋር ተወያየ ብሎ አረሳስቶ ምስራቅ ሸዋ አሳርዶ 1 ዓመት ሳይሞላው ምስራቅ ሐረርጌ አሳርዶ አሁንም ተወያዩ ይላል። ምን ተወያዩ? ያለፈው ምን ሆነ? ማን ተያዘ? ማን ለፍርድ ቀረበ? ሰውን ባለመጠበቁ ማን ከስልጣን ተባረረ? አሉ እኮ የኦሮሚያ ባለስልጣን በሙሉ አሉ እያሳረዱ። ምንድነው የምትወያየው? ይሄ ጋዜጣ ይሄ ሚዲያ የጠላት ሚዲያ ነው። የጠላት ሚዲያ ነው። አርሲ ሰው በሚጨፈጭፍበት ዕለት ስለ ኮሪደር ዜና ይሰራ ነበረ። ባለፈው ሳምንት በፒያሳ የተሰጠ መሬት በጣም ቆንጆ ምናምን ህንፃ እየተሰራ ነው ይላል። ይሄን የምትቃወመው ህዝብ በማንቃትና ህዝቡ ወዴት እንደሚሄድ በማሳየት ነው። በሃይማኖትም ሲሆን በቀኖና ላይ እንዲሄድ ማድረግ ነው። በሀገር ጉዳይም ሲሆን የፖለቲካ ፕላኑን በግልጽ ኢትዮጵያዊ ስነ መንግስት መንገድ አስምሮ ሌላውን ሬዚስት እንዲያደርግ በማስተማር ነው። ሌላ መንገድ ያለው አይመስለኝም። ከባዕድ አእምሮ ነፃ ካልወጣን እዚህ አዙሪት ውስጥ መቀጠላችን አይቀርም። ያሬድ እኔ እንደሚመስለኝ እኔ ሁለቱ ናቸው ቢታዩ። ጠላትህን ወቅ፣ መስመርን አስምር፣ የራስን ፍልስፍና ተከተል። ልክ ነው። በዚህ በተቋማት ላይ መቼም ኢትዮጵያ ውስጥ ትልቅ ከተሰራው ወይም እነዚህ ናርሲስቶች የሆኑ ዲክታተር የሆኑ መንግስቶች ትልቅ የሚሰሩት እና ተቋማትን በተመለከተ ትልቅ ተጽዕኖ እያደረጉ ያሉት ኦርቶዶክስ ቤተክርስቲያን ላይ ነው። እነዚህ ግራ ዘመም የሆኑ የፖለቲካ አይዲዮሎጂ ወይም ሀሳብ ይዘው የሚመጡ ሰዎች በጣም መረዳት ያለብን እነዚህ መሪዎች የእግዚአብሔርን ቦታ ነው የሚጠቁት፣ ሃይማኖት ነው የሚሆኑት በነገራችን ላይ። ስለዚህ ሌሎቹን ሃይማኖቶች መጫን ነው የሚፈልጉ ወይም እዛ ሌሎች ሃይማኖቶችን አይፈልጓቸው። ለስልጣናቸው ለመንግስታቸው መቀጠል የሚፈልጉት እነሱ ለነሱን የሚከተሉ እነሱን የሚደግፉ ነው እንጂ እውነተኛን ፍትህን ስለ ፍትህ የሚቃወሙ ወይም ፍትህ ለምን ጎደለ የሚሉትን አይፈልጉም። ስለዚህ መጀመሪያ ታርጌት የሚያላቸው የሃይማኖት ሰዎች ነው። እንዴት ነው የምንጠብቀው ነው? አሁን ይሄን ሊሉልን የሚችሉ እንደ ኤልያስ ያሉ ናቡቴ ለምን ይገደላል የሚሉ የእግዚአብሔር ሰዎች የሆኑ ጳጳሳትም የሆኑ ካህናት እንዲኖሩ እንዴት እንጠብቅ ነው? ተቋማችንን ሃይማኖታችንን እንዴት እንጠብቅ? እንደዚህ የሚሉን ያስፈልጉናል ያስፈልጉናል። እኛ ምክንያቱም ከነዛ ከአካባቢያን ከሆኑ ወይም ቄሳራውያን ከሆኑ ሊጠብቁን የሚችሉ የሃይማኖት መሪዎች ያስፈልጉናል፣ ወይም የሃይማኖት እረኞች ያስፈልጉናል። ስለዚህ እነሱን እንዴት እንጠብቃቸው ነው? ስለዚህ መጀመሪያ ታርጌት የሚያደርጓቸው እነሱን ስለሆነ ደርግ ሲመጣ ጳጳሱን እስር ቤት ከቷል። የዛኔ ህዝቡ ወጥቶ ቤተክርስቲያናችን አትንካ ብሎ ቢቃወም ኖሮ ደርግ ዲክታተር ሆኖ አይቀጥልም ነበር፣ አይሆንም ነበር።
ህወሓት መጥቶ በቤተ ክርስቲያናችን ውስጥ ገብቶ አንዱን ሲያወርድ አንዱን ሲያባርር አይሆንም ብንል ኖሮ በጋራ ተቋም ምክንያት ተቋማትን መጠበቅ ማለት ሃይማኖት ተቋማችንን መጠበቅ ማለት እነዚህ ከሚመጡት መንግስታት ዲክታተር መሆን ከሚፈልጉ መንግስታት ነፃነታችንን መጠበቅ ማለት ነው። ስለዚህ አሁን ለምን አለቀስን ነው እኮ ጉዳዩ እኮ ለምን እንደዚህ ሆነ? ዛሬ አሁን ትግራይ እንደዚህ ሆንን፣ ተገደልን፣ እንደዚህ የሃይማኖት ሰዎች መተው አበሩብን፣ ትግራይ ሲሞት እንደዚህ ያላረጉ ማን የሰራውን ተቋም ነው? ያኔ ለምን ትክክል አይደለም ለምን አላልክም? መለስ ወይም ህወሓት መጥቶ በቤተ ክርስቲያናችን ውስጥ ገብቶ አንዱን ወደዛ ሲያደርግ አንዱን ሲያባርር አንዱን ሌላ ሲሾም ስርዓት ሲያፈርስ ለምንድን ነው 95% ኦርቶዶክስ ነው የሚባለው ትግራይ ለምንድን ነው አይሆንም? ይሄ ከሃይማኖታችን ቀኑና ስርዓት ውጪ ነው። ምን አስበህ ነው ብለው ለምንድን ነው ያልተቃወሙት? ያን ያልተቃወሙትን ስርዓት አሁን ምን እንዲሆንላቸው ነው የሚፈልጉት? ተቋማትን መጠበቅ እኮ ለራስ ነፃነት ነው። እንኳን አይደለም የሃይማኖት ተቋማት ባህላዊ የሆኑ እሴቶችን ራሱ መጠበቅ፣ የህዝብ ለህዝብ ግንኙነት የነበሩትን እሴቶች ባህሎችን መጠበቅ ያስፈልጋሉ። በውስጣችን ለሚመጡ ሊፈጠሩ የሚችሉ ለመፍጠር የሚመክረው የዲክታተሩ ሊፈጥሩ የሚመክሩ ልዩነቶችን ይዘናቸው በታሪክ የቆየናቸውን አስማምተን ይዘን የመጣንባቸውና እንደ ሀገር የመሰረተናቸው እሴቶች ሊያጠፉ ሲሞክሩ አይሆንም ማለት አለ። የመጣኸው እኔ ልታገለግለኝ ነው ወይ? የመጣኸው ካለብኝ ችግር ወይ መፍትሄ ነፃ ልታወጣኝ ነው ወይ? ጤናዬን ልትመልስ ነው ወይ ነው? መንገድ ልትሰራልኝ ነው? ትምህርት ቤት ልትሰራልኝ ነው የፈለኩት እንጂ ተቋማቴ ላይ የምትመጣበት ምክንያት ለምንድን ነው? ሃይማኖቴ ላይ የምትመጣው ለምንድን ነው? ስለዚህ በእኔ ላይ ዲክታተር ለመሆን ስለምትፈልግ ነው ብሎ ህዝቡ መቃወም ያለበት ለራሱ ነፃነት ሲል። ምክንያቱም የነዚህ የሃይማኖት ነፃነቶች መጠበቅ ዲክታተር መሪዎችን ናርሲስት መሪዎችን እንዳይፈጠሩ ያደርጋቸዋል። ስለዚህ በዋናነት እነዚህን መያዝ አለበት። እነሱም በዋናነት የሚከታተሉት ለዚህ ነው። አብይ የሰራውን ማየት ይቻላል። ሲገቡ ደግሞ አገባባቸው የሆነ በጎ አስመስለው የሚገቡበት መንገድ አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ናት የሚለው ነገር በኋላ ያመጣውን ጣጣ ሁላችንም እናውቀው። ስለዚህ በጣም መጠንቀቅ ያለብን እነዚህ የሚመጡ መንግስታት ወይም ናርሲሲስት የሆኑ ግለሰቦች ወደ መሪነት ሲመጡ የሃይማኖትን ተቋማቶች ቢችሉ ለነሱ እንዲገዙላቸው ያደርጋሉ። ይሄ መጀመሪያ ፍላጎታቸው ነው። ይሄን ካየን እነዚህ ዲክታተር መንግስት ስርዓት መሆኑን ተረድተን ሃይማኖታችንን መጠበቅ አለብን። ለቅኝ ግዛት እኮ በኋላ ላይ አፍሪካ ውስጥ ራሱ የሳውዝ አፍሪካ ውስጥ የተነሳ እንቅስቃሴ ነበረ። ሃይማኖት ሪሊጅን ፎር ፍሪደም ነው የሚባል የሳውዝ አፍሪካን ይሄ ምንድነው የሚባለውን የአፓርታይድ ስርዓት ለመቃወም የተነሱ ነበሩ ሃይማኖቶች ሚና እንዴት እንዳላቸው እና ይሄን ያውቁታል እነሱ ዲክታተሮች። ለዚህ ነው ቶሎ ብለው ሃይማኖትና መንግስት የተለየ ነው ይሉናል። አሁንም ገና ስልጣን ላይ መጡ ኦርቶዶክስ ቤተክርስቲያን ላይ ማድረግ ሃይማኖትና መንግስት የተለየ ነው፣ ፖለቲካና ሃይማኖት የተለየ ነው የሚሉበት ዋናው ምክንያት እንደዛ ብለው አይቆሙም። ኃይሉና ጉልበቱን ሲይዙ ያ የተለየ ነው ያሉትን ሃይማኖት ለነሱ እንዲገዛ ነው የሚያደርጉት። ምክንያቱም እነሱም ሃይማኖት ነው መሆን የሚፈልጉት፣ ጣዖት ነው መሆን፣ እግዚአብሔርን ነው መሆን ነው የሚፈልጉት፣ ሌላ እምነትን አይፈልጉም። እና ይሄን መረዳት ያስፈልጋል። ብዙዎቹ አካሄድ እንደዛ ስለሆነ አምልኮ ስለሚሆንብን ማለት ነው። የህወሓት ስርዓት የነመለስ ለትግራይ ህዝብ አምልኮ ሆነው ነበር። ለዚህ ነው ስለ ሃይማኖታቸው ያን ሁላ በደል ሲደረስ ምንም ያላሉ። አሁንም እንደዚህ ኦርቶዶክሳዊ ነን የሚሉ በስም ያ ሁሉ ነገር መከራ ቤተክርስቲያን ላይ እየደረሰ ለምንድን ነው አሁን ከዚህ ስርዓት ጋር የተጣበቁ ብለን ስንል ሃይማኖት ስለሆነባቸው እስከዚህ ድረስ ነው የሚሄዱት። በፕሮፓጋንዳ በስብከት በተለያዩ መንገድ ሰውን እያሸማቀቁ ሃይማኖትና መንግስት በሚል ሂሳብ ግን ተመልሰው መጥተው እነሱ ያን ሃይማኖት የሚቆጣጠሩት በዛ ተቋም ላይ ያሉትን ጳጳሳት፣ ካህናት ምናምን ተቆጣጥረው ለነሱ እንዲገዙላቸው ያደርጓቸውና ኤልያስ የሆኑ እንደ ኤልያስ ያሉ ሰዎችን ደግሞ እያሳደዱ ይሄዳሉ ማለት ነው። ስለዚህ ያ ኤልያስ ያደረገው ናቡቴ የተበደለው ነው ነፃ ለማውጣት ከአካብ ነፃ ለማውጣት የተናገረው በለዋ ገለዋ አንተም ያፍርድ ይገባሃል ብሎ የተናገሩ እውነተኛ ሰዎችን
እንዳይመጡ ስለሚያደርጋቸው ሐሰተኞችን ወይም ናቡቴ ደግሞ እንዲሞቱ እኮ የፈረዱም አሉ እኮ ምናምንቴዎች የተባሉ እንደዚህ አይነቶቹ እንዲገኑ ነው የሚያደርገውና ያንን መጠበቅ ትልቅ ወሳኝ ነው ተቋማትን በሚል ነው። እስቲ ጨምሩበትና የሚሉት ነገር ካለ። ህዝብ ግን ለምንድን ነው ዝም የሚለው? ምን ሆኖ ነው የሚታለለው? አሁን የትግራይን ህዝብ እንደምሳሌ አንስተናል። ወያኔ ታላቅ ሀገር ኢትዮጵያን ለማፍረስ ሲነሳ ኤርትራን ለማስገንጠል እስከ 30,000 ሰራዊት የትግራይ ወጣት ወደ ትግራይ ደርግን ከኋላ እንዲወጉ ሲልክ ይህን ሁሉ ሲያረግ የትግራይ ህዝብ ለምንድን ነው ዝም ያለው? ለምንድን ነው የተባበረው? የትግራይ ህዝብ ያነሳውት ስፔሻል የሆነ ነገር ስላለ ነው። ኦኬ፣ ሌሎቹስ ለምንድን ነው የሚተባበሩት? ሀገራቸውን ከሚያፈርሰው ጋር ለምንድን ነው የሚተባበሩት? መሬት ላራሹ ካሉ ወጣቶች ጋር ለምንድን ነው የተባበሩት? በጣም ኢዚ ነው አይደለ? መሬት ላራሹ አራሹ መሬት ተወሰደበት፣ ጥቂት ባለ አባቶች መሬት ነጥቀውታል የሚለውን ህመም የሚመስል በነገራችን ላይ ፕሮፓጋንዳ የሚሰራው ጭሰኞች ባሉበት አካባቢ ነው። ሌላው ቦታ ሰው ሁሉ የራሱ መሬት ነው ያለው እንጂ ኢትዮጵያ ህዝብ ሁሉ ጭሰኛ አይደለም። ውሸት ነው። ለምን ታሪክ ለምናዛባ ራሱ አላቅም። ትግራይ አሁን መሬት የግለሰቦች ነው እንጂ ያኔም የፊውዳል አይደለም። አማራም እንደዚሁ ነው። ወደ ሀረርጌ ስትወስድ ድሮ ባዶ ቦታ የነበሩ እንደገና ደግሞ በዚህ በጋሪዝን ታውን ምክንያት አገልጋዮች ተፈጥረዋል። ጭሰኞች አሉ፣ የባላባት ጭሰኞች አሉ። ምናወራው ነገር ሁሉ በደንብ የተብራራ አይደለም፣ ማጭበርበሪያ ነው። ዞሮ ይሄን ለምንድን ነው ህዝብ ዝም የሚለው የኔ እስካሁን በምናየው ማለት ለምሳሌ የትግራይ ህዝብ ነፃ ትወጣለህ ሲሉት ያ ህዝብ ረሃብተኛ ነው፣ ስደተኛ ነው፣ ብዙ ጊዜ ተቸግረዋል። ድሮ እንኳን በደንብ የሚኖር ህዝብ ነው። በእርግጥ በደንብ የሚኖር ህዝብ ነው፣ ችግረኛ አይደለም። ከተወሰኑ ከዚህ 70 ምናምን ዓመታት ወዲህ ግን ይቸገራል። ቢቸገርም ግን ምንድን ነው የሚያደርገው? አጋሮ ሄዶ ይገርማል። ምን ኮፒንግ መካኒዝሙ ጨው ከአፋር ትጭንና አሞሌ ጨው አጋሮና ወለጋ ትሄዳለህ። ከትግራይ ጨውን ትሸጥና የቡና ለቀማ ታይም ነው የምትሄደው። ቡና ትለቅማለህ፣ ይከፈልሃል። እንደገና ቡና ትገዛለህ። በአሞሌ ጨው በሸጥከው ትገዛና ወደ ሀገር ስትመለስ ጭነት ትመጣለህ። እሱ ሱዳንም ትሸጠዋለህ ወይ ትግራይ ውስጥ ትሸጠዋለህ ምናምን። ከዛ የእርሻ ሰዓት ስለሚደርስ አትንቀሳቀስም፣ ታርሳለህ። ተመልከተ የህዝብ ትስስር እንዴት ኮፒንግ መካኒዝም እንዳለው። ጎጃም ለም ነው፣ መሬቱን አርሶ እርፍ ሲል ወለጋ ግንቢ ሄዶ ነው ቡና የሚለቅመው። የሸዋ አማራ ወይንም ደራ ወይንም ሰላሌ የራሱን ጤፍ አጭዶ ሲያበቃ ሸዋ ሰፊ መሬት አንድ ገበሬ አጭዶ የማይጨርሰው ከዚህ ከወለንጭቲ ድረስ የተዘረጋው የአዳውን ለማጨድ ይመጣል። ሌበር ራሱ መንግስት ሳያደራጀው እርስ በርሱ እንዲህ ነበር የሚሄደው። አሁን እዚህ ማለትና መሬት ላራሹ ትለዋለ፣ መፈክር ትነግረዋለ። ዝም ብሎ ያስባል። እስካሁን የኖረው ዝቅተኛ ነው ብሎ ያስባል። ምንድነው አዳሪ እከሌ ይሉታል። በጣም ክፉ የሆነ አንድ ባላባት ትነግረዋለ። ለምሳሌ ይሄን ያህል ጋሻ ይዞ ይሄን ያህል ሰው እርቦ ወይንም ሲሶ እየተቀበለ ነው ትለዋለ። እውነት ነው ነገርየው። አንተ ግን ሲሶ እየከፈልክ አይደለም እኮ። ግን በኮንሰፕቱ ራሱ ትናደድና የዛን ሰውዬ መሬት ለመንጠቅ እና ለመካፈል ብለ ከአቤተኞች ጋር ትተባበራለህ። መሬት ላራሹን ይዛል። ሃይማኖትህ ምን እንደሚያደርጉ በኋላ መሬቱ የመንግስት ሆኖ ህዝብ የመንግስት ጭሰኛና እንዳውም እስረኛ እንደሚሆን እንደሚነጠቅ ሲፈለግ ይሄን አያውቅም። ሃይማኖት እንደሚወሰድበት አያውቅም። ቀይና ነጭ ሽብር ታውጆ እንደሚገደል አያውቅም። ላራሹ የምትለዋን ብቻ ነው የሚያየው። የትግራይ ህዝብም ናጽነት የምትለዋን ቃል ነው የሚሰማው። ምንድነው ነጻነት? ምንድነው? መለየት ነው? መጣላት ነው ወይ? አዲስ አበባ ደርሶ ሌላው መዝረፍ ነው? ሲመለሱ አውራጃና ወረዳ የኔ ነው ብሎ ከባዕዳን ጋራ ተፈራርሞ ህግ ከበር ፕሪቶሪያ ከበር እያልክ አሁን ባዕዳን የጻፉልህን ባዕዳን መሩ፣ ባዕዳን አዋጉ፣ ባዕዳን ህግ ሰሩልህ፣ ባዕዳን ዳኙ።
መነሻው ግን አንተ አታውቅም፣ ህዝቡ አያውቅም። ነፃነት ነው የሚለው። ኤሊቱ ግን ይሄ የአእምሮ አጠባ የተካሄደበት እንደ መለስ ዜናዊ እንደ ስብሃት ነጋ እንደዚህ ህዝቡን ሲያወናብዱ የኖሩ ሰዎች አሁን እና አብይ አህመድ እና የኦነግ ሽማግሌዎች እነዚህ ግን ህዝቡን ያታልሉታል። እስኪሞት ራሱን እንዲገል መሬት ላራሹ አንዱ ማታለያ ነበር። ግን ህዝቡ የመንግስት ጭሰኛ ሆነ፣ ተፈናቃይ። ከብዙ ባላባቶች አንድ ባላባት ስር ገባ መንግስት የተባለ ህዝብን ጭሰኛ የሚያደርግ ጎሳ የጎሳ ጳጳሳት ሲፈጠሩ ለምን ዝም አለ? ፓትርያርክ ተባሮ ውጪ ዝም ብሎ የነበረ ሰው መጥቶ ሲሾም ለምን ዝም አለ? አልካረ ጥያቄ እኮ አላሰብም ስለ ሃይማኖቱ። በጥቅም ከበሮ በሆድና በድሎት ከበሮ ደንዝዟል። አሁን እኮ አውራጃ አሰፋለሁ ብሎ ሰው የሚገለው በነፍስ እንደሚያስጠይቀው አያውቅም እኮ ግን ተጠምቅ ያለው ይላል። ወታደር ሆኖ ሲልኩት ግን መቅደስ ውስጥ ይጸዳዳል፣ መቅደስ ውስጥ ከብት ያርዳል፣ ጠበንጃ ይደብቃል። ረስቶታል መጠመቁን። ለምን እንዳልከው አዲስ ሃይማኖት ሰጥተውታል። ህዝብ ለዛ ነው የሚደነዘው። ህዝብ ማደንዘዝ ቀላል መሆኑን የምታውቀው በአብይ አህመድ ነው። ስንቱን ሰው ጫማውን እያሳመ ያዘመረ ሰው ነው። እንዳያፈነግጡበት ደግሞ ምናምንቴ ነገር ውስጥ በስካርም በመድኃኒትም እንዲገቡ እያደረገ በቪዲዮ እየቀረጸ አፋቸውን ያዘጋቸው ናቸው ብዙዎቹ። እኩልነት ይልሃል። እኩልነት ምንድን ነው ስትል እንትና ካንተ በልጧል ብለው ጠላት ይሰጡ። ማንንም ሳጠላ እኩል እንዲሆን የሚያደርግ ህግ መጻፍ አይፈልጉም። ለማጣላት ነው እኩልነት የምትባል ቃል የሚጠቀሙት። እንዲህ እያለ ኦኢቲ ማነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ናት የሚለውን ንግግር በትልቅ ባነር ጽፈው በአታ ቤተክርስቲያን ግቢ ውስጥ ለጥፈውታል። እና የበአታ ስፒከር ወደ ቤተ መንግስቱ እንዳይጮህ አውርድ፣ በዚህ በኩል ሰው እንዳያልፍ፣ መኪና እንዳይመጣ ብለው ካገዱም በኋላ ኦርቶዶክስ ሀገር ናት የሚለው ባነር አልወረደም። የሚኒሊክ መታሰቢያ ትምህርት ቤት ፈርሶ ጥፉ ከዚህ ሲባል በዚህ ስታንዳርድ ካልሰራችሁ ቀማችኋል ሲባል አሁንም ኦርቶዶክስ ሀገር ናት የምትለው ላስቲክ አሁንም አለች። ይታለላል። ህዝብ በደንብ ነው የሚታለለው፣ በደንብ ነው የሚጃጃል። ስለዚህ ዳግም ናርሲሲስት አምባገነን ስልጣን እንዳይዝ ከተፈለገ አሁንም እግዚአብሔርን የሚፈሩ ሰውን የሚያከብሩ ሰዎች ጠንክረው ህዝቡን ከእንቅልፉ ማቀስቀስ አለባቸው። አዲስ ነገር ሊያመጡ አይደለም። እንደ ጠላት ራስህን ወቅ፣ የቀደመ ነባርነትን ይወቅ፣ ጠላትህን ወቅ። በማንነትህ ማደግና መቀጠል ከፈለክ በዚህ መንገድ ላይ ሄድ ብለህ ፕሮፖዛል ሮድ ማፕ ማሳየት፣ ጠላትን ማሳወቅ፣ እስካሁን የታለለውን ማስታወስ ያስፈልጋል። ምርጫ ሲሉ ምርጫ የሚባል የባዕድ የፖለቲካ አሰራር ሰይጣን ሁሉ ትመርጣለህ። ሄደ በወረቀት ሳጥን ውስጥ በመክተትህ ነፃ ይወጣ ይመስላል። አብይ አህመድ የሚያርድህ ሳጥን ክተት ብሎ ነው። ወያኔ ስንት ዓመት ደም ያፈሰሰው ሳጥን እያቀረበ ነው በየ5 ዓመቱ። ምንድነው ዋትዘት ትርጉሙ ምንድነው? ሳጥን ህዝብ ማሰብ አለበት። ሳጥኑን አስቀምጠው ማወዳደራቸው ሰዎች የኔን እሴት፣ የኔን ፍላጎት፣ የኔን እምነት፣ የኔን ርዕይ ይቀበላሉ ወይ? እንዴት ነው የምቆጣጠራቸው የሚለው ነገር መጠየቅ አለበት ሰው። ዝም ብሎ አሁን ሰሞኑን አይታላል ብልጽግና የሚል የስንዴ ዘለላ ይዘው ሙዚቃ የሚሰሩ ሰዎች አሁን ህፃን ነው ህዝብ። እንዴት አድርገህ ነው በመድረክ ሙዚቃ ሰርተ ነዶ ስላሳየኸው በቃ በለጸግ ይባላል? እየታረደ ያለው ያርሲ ሰው ያንተን ነዶና ዘፈን አይቶ ያምናል ብለህ ነው? ህዝብን እንዴት እንደሚንቁ መገመት ትችላለህ። አዲስ አበባ ያፈረስክበት ነዶ ስላሳየኸው ነዶ የሱ ይሆናል? ህዝቡን የሚያደነዝዙበት መንገድ አላቸው። ከምዕራብ ነው የሚመከሩት። ለምዕራባውያኑ እንደሆነ በጠበንጃ ቅኝ ከመግዛት ይልቅ እንደዚህ አድርገው ነገሩ አሁን ጀምረዋል። ሄደው የሰው ፕሬዚዳንት አስሮ ወስዷል አለ ትራምፕ። ያው የድሮ የቅኝ ግዛትና የባሪያ ፍንገላው አይነት መልኩን ቀይሮ ነውና አሁንም የእኛን በሽተኞች የሚጠቀሙት ለዛ ነው። እኔ የሚያሳስበኝ ግን በዚህ ምክንያት የመጣውን የህልውና ትግል እንምራ ብለው
በእነዚህ ባዕዳን የሚመከሩ ልጆች ካሉ ሰራዊቱ ደሙን እንዳያባክንና ትክክለኛ መሪውን እንዲፈልግ መምከር ያስፈልጋል ብዬ አስባለሁ። ለዚህ ነው ናርሲሲስትና አምባገነንነትን የምትከላከለው አይንህን ገልጠህ ነው እንጂ ተሸብበ በሚዲያ ተሸውደ መሆን የለበትም ብዬ ነው እኔማ። ያን ለማሳመን የሚጥሩ ሽማግሌዎች ሁሉ ስላሉ አሁን የሸበቱ በደርግ ጊዜም መከራ ሲያደርሱ ነበረ። አሁን ወጣቶችን እንምከር ብለው ያንኑ የቆሻሻ መንገድ የሚያስኬዱ አሉ። የሚገርመው እኮ እሱ ነው መምህር። አሁንም እኮ ወደፊትም እኛ ለዛው ዋናነት የምናነሳው ዞሮ እነዚህ ዲክታተር መንግስቶች ለተወሰነ ጊዜ ነው ሄደዋል። ደርግም ሄደዋል፣ ህወሓትም እንደዚህ። ግን የሚያመጡት ብዙ ዳሜጅ አለ በህብረተሰቡም በእኛም በሀገርም ላይ። አሁንም የሚመጣውን ነገር በተመሳሳይ ነገር እንዲቃኝ ሲያደርጉት ነው እኮ የሚያሳየው። አሁንም እኮ አንድ ዲክታተርን ለማምጣት ወይም ይሄ አንድ መሪ አንድ ፖለቲካ ድርጅት የሚባለውን ነገር መልሰው ሊያመጡት የግራ ዘመሙ ፖለቲካ እያመጡ ስለሆነ እንዴት ነው ህዝብ መጠንቀቅ ያለበት ነው ከእንደዚህ አይነት በተለይ አሁን ቅድም ያነሳናቸው የሃይማኖት ተቋማትን እንዴት ነው የምናየው? እነዚህ ሰዎች ሃይማኖትና መንግስት የተለየ ነው። ሜሶን ነው መጀመሪያ በማኒፌስቶ ያወጣው። አሁንም እንግዲህ ከስንት ዓመት በኋላ አሁንም ለህልውና ትግል እንታገላለን የሚሉ ሰዎች ማኒፌስቶ ብሎ የመጡት ላይ ሃይማኖትና መንግስት የተለየ ነው በምን ሁኔታ የሚለው ወሳኝ ነው። እኔ እስካሁን ያየነው ግን ሃይማኖትና መንግስት የተለየ ነው ብለው ያሉት ዲክታተሮች ሃይማኖታችንን ሲቆጣጠሩ ነው ያየነው። ደርግም ሲሆን ይዞ ጳጳሱን ሲገድል ነው። ህወሓትም ቢሆን ጳጳሳቱን ከሀገር ሲያባርር ነው። የራሱን ጳጳስ ሲሾም ነው። አብይም ቢሆን እንደዛው ነው እየሰራ ያለው። የተለያዩ ሲኖዶሶችን ከፋፍሎ ለመፍጠር እየሞከረ ነው ያለው፣ እየሰራ ነው ያለው በአደባባይ። ምንድነው ታዲያ ሃይማኖትና መንግስት የተለየ ነው የሚባለው ነገር እነሱ የሚጠቀሙበት በምንድን ነው ብለን ማየት አለን። እነሱ የሚፈልጉት ይሄንን ከሃይማኖት ተቋማት ሊመጣ የሚችለውን ተቃውሞ እንዴት እናስቆማለን ነው። ስለዚህ ከአሁኑ የህልውና ትግል ታጋይ ነን ብለው የመጡ ሰዎች ሃይማኖትና መንግስት የተለየ የሚሉን እነሱ የሚሰሩት ነገር ዲክታተር ስለመሆን ስለፈለጉ ናርሲሲስት ስለሆኑ ነው ይሄን የሚሉን። እነሱ ለሚያመጡት ፈላጭ ቆራጭ ስርዓት ተቃዋሚ እንዳትሆን ነው። እንደ ቅድም እንዳለው እንደ ኤልያስ አይነት ሰዎች እንዳይመጡ ግፍ ትሰራለህ፣ ሰውን ትገላለህ፣ ለምን ይሄን ታደርጋለህ የሚሉ እንዳይመጡባቸው ስለሚሰጉ ገና ካሁኑ እነዚህ መቆጣጠር ይፈልጋሉ። የሃይማኖት ተቋማት በህብረተሰብ ውስጥ ያሉ ተቋማትን ሁሉ መቆጣጠር ይፈልጋሉ። ይሄ አንዱ የናርሲሲስቶች ባህሪ ወይም ዲክታተር ለመሆኑ የሚመጡት ባህሪ። በነገር ላይ አሁን ያልከው መቆጣጠር ብቻ አይደለም። እነዚህ እንዳውም አሁን የጀመሩት አንዳንዶቹ ሊቃውንት ማሳደድና መግደል ሁሉ ጀምረዋል። ፕሮፓጋንዳ አዘጋጅተው የቤተክርስቲያንን ጥያቄ የጠየቀ መዋ ተዋህዶ የትግሉ ጠላት ነው ብለው ማስተማር ሁሉ ጀምረዋል። በጣም የሚገርም ነው። ይሄ በጣም አደገኛ የሆነ ነው። ቤተክርስቲያንን ጠላት የሚያደርግ በዚህ የህልውና ትግል ውስጥ የተደበቀ ባዕዳን የላኳቸው ሰዎች መዋ ተዋህዶ የትግል ጠላት ነው ብሎ ማስተማር ጀምረዋል። ይገርማል። ውሸት ፈጥረው ልክ ኦነግና ህወሓት ውሸት ፈጥረው ሀገር እንዳፈረሱት ውሸት ፈጥረው የህልውና ትግሉን የሚበክሉ ጥቂት ቡድኖች አሉ። ሊቃውንት ራሱ ባደሩበት እንዳያድሩ በዋሉበት እንዳይውሉ የድሮን ጥቆማ ሁሉ እየሰጡ ለሞት አሳልፎ የሚሰጧቸው ጎንደር፣ ጎጃም፣ የተለያየ ቦታ ሊቃውንት የሚያሳድዱ ቡድኖች አሉ፣ ጥቂት ቡድኖች። ሰራዊቱ ይሄን ማወቅ አለበት። ራሱ የሚሰዋው ለከንቱ አይደለም፣ ለናርሲሲስት አምባገነኖች ባሪያ ለመሆን አይደለም፣ ሌላ ዙር የህልውና አደጋ ለመጥራት አይደለም፣ ሌላ ዙር የህዝብ ጥፋት ለማምጣት አይደለም። ጥፋት ለማስቆም ከተፈለገ አጥፊዎቻችንን ሲልኩ ከነበሩ ሰዎች ጋር ተነጋግረው ሴኩላሪስት ነን፣ የቀድሞ ስርዓት ናፋቂ፣ ሰለሞናዊ ሊመልሱ የቀመለ የሰለሞን ይሄ አዲስ ትውልድ ነው፣ አዲስ ነው፣ የኔ ትውልድ ልዩ ነው የሚሉ ሰዎች ተፈጥረዋል። ምንድን ነው ልዩ የሚያደርግህ? ሰው ነህ፣ ልዩ አይደለህም። ሰብአዊነት፣ እኩልነት፣ ክብር፣ እውነት፣ ከዚህ የተለየ ምን ታመጣለህ? ይሄ ደግሞ የኛ ነበረ።
አሁን ነው ቁማርተኝነት፣ ማታለል፣ ዘረኝነት፣ ፍጅት የመጣው። አየህ አዲሱ ነው እኮ ያጠፋ፣ አሮጌ እኮ አላጠፋ። አሮጌው ማሻሻል ነው። በአዲስነት ስም ሌላ ዙር ጥፋት የሚያመጡ ሰዎች መጥተዋል። በማደም ተጠቅመው፣ በእኛው በራሳችን ወንድምና እህት ደም ተጠቅመው። ስለዚህ ሰራዊቱ መንቃት፣ ህዝብ መንቃት አለበት ስንል አሁንም ሜዳ ላይ ያለ ሰራዊት ራሱ ማየት አለበት። መሪዎቹ ናርሲሲስት እና አምባገነን ላለመሆናቸው እርግጠኛ መሆን አለበት። የናርሲሲዝም ምልክት ከዚህ በፊት በረጅሙ 2-3 ቪዲዮ ሰርተንላቸዋል። በደንብ አጥንተን የናርሲሲዝም ምልክቶች ብለን ማለት ነው። እነዛ ምልክቶች ያሉበት መሪዎቹን እያየ በጤናማ መሪዎች እየተካ እያረቀ፣ ባይተካቸው እንኳን እነሱን እየመለሰ ወደ ጤንነት መሄድ አለበት። ጭፍን መንጋነት ነፃነት አያመጣም። በማስተዋል መከተል፣ በማስተዋል መምራት ነው የሚያስፈልገው። ልክ ነው። ህወሓትም እኮ ቅድም ራሱ የትግራይ ህዝብ ለምን እንደዛ ሆነ ሲሉ ህወሓትም በመጀመሪያ ያደረገው ይሄን ነው። ኢዲዩ በሚል ሰበብ ኢዲዩ ናቸው ብሎ ብዙ የቤተ ክርስቲያን ሊቃውንትን ብዙ ካህናትን ገድሏል እኮ ትግራይ ውስጥ ሲነሳ። መጀመሪያ አሁን ባለፈው ስብሐት ነጋ የተናገረው ራሱ ሰምተነው ሲተላለፍ ነበር። በፊት የተናገረው ነው ቪዲዮ አሁን ነው የወጣው። የትግራይ ህዝብ ለዛም ለአማራ ጭቆና የተጨቆነው 100 ዓመት ነው። በቤተ ክርስቲያን ግን የተጨቆነው ለ1000 ዓመታት ነው። በካህናትና ነው። አይ ምኑን ነው የተጨቆነው? እንዴት ነው የተጨቆነው? ምን ማለት ነው? ካህን ጨቆነ ማለት ምንም አይነት ነገር የለም። ጭቆናን ያነሳል። ጭቆና ማንም አይፈልግም። ጭቆና የምትለውን ቃል አምጥቶ ቅድም ነፃነት እንደሚሉት ከዚህ የተጨቆንከው ደግሞ በቤተ ክርስቲያን ነው። አሁንም እንደዚህ አይነት ነገር ነው እያየን ያለ ነው። አሁን በፋኖ ትግል ላይ የተወሰኑ ሰዎች ይታወቃሉ ምን እየሰሩ እንዳለ ያሉበት ምክንያት። አሁን ቤተክርስቲያንን ለምን ይፈሯታል ነው የሚፈሩበት ምክንያት። እነሱ ለመሆን የሚፈልጉትን ዲክታተርሺፕ ወይ ዲክታተር የመሆን ፍላጎት ራስ ወዳድ ሰዎች ያን ነገር እንዳትቃወማቸው ነው ካሁኑ ሊቃውንት ማሳደድ የሚፈልገው። ቤተክርስቲያን ሰዎች ወደኛ አትግቡ የሚሉበት ምክንያት የቤተክርስቲያን ወደኛ አትግቡ ይሉና የቤተክርስቲያን ልጆቿ ግን እኮ ተዋጊዎቹ እነሱ ናቸው። አዎ እነሱ እንዲሞቱላቸው ይፈልጋሉ። በሚዲያ ታልሏቸዋል። እነሱ እንዲሞቱላቸው ይፈልጋሉ። ግን ቤተክርስቲያን ደግሞ አትግባበት። የነሱ የሚኖሩበት እነሱን የፈጠረች የቤት አስተሳሰብ፣ ባህል፣ ስብዕና እነሱን ሰዎች ደግሞ አይፈልጉ። እነሱን ለሞት ይፈልጓቸዋል። እነሱን የፈጠረ ባህል፣ አስተሳሰብ፣ አመለካከት፣ ስብዕና፣ እሴት ሁሉ አይፈልጉት። የሆነችውን ቤተክርስቲያን ደግሞ አይፈልጓት። እንደዛ ነው የሆነው። ስለዚህ ነው ካሁኑ መጠንቀቅ ያለበት። እነዚህ ናቸው ጸባያቸው እና እነዚህን መጠበቅ ያስፈልጋል። አሁን እነዚህ ተቋማት የምንፈጥራቸው ወደፊት የምንፈጥራቸው ስርዓትም ቢሆን ወይም የትግል መንገድም ቢሆን የትኛውም ነገር ቢሆን ለነዚህ ሰዎች ምቹ እንዳይሆን እነዚህን ተቋማት ህዝብ መጠበቅ አለበት ነው። ስለዚህ ተነስተው መዋ ተዋህዶ ብለው ሲቃወሙ አረ ከዛም በላይ ነው ብዙም ነገር አለ። የቀድሞ የሚሉትም ወደ ኋላ ወስዶ ቤተክርስቲያንም የመቃወም ነገር አለ። በቅዱሳን መጽሐፍ ላይ የተጻፉ መጽሐፎች አሉ እኛን መሪ እንዳንሆን ምናምን የሚሉ በጣም ከፋፋይ የሆነ ነገሮችም አሉበት ውስጥ እና እንደዚህ አይነትን ሰዎች እንዳይመጡ ምቹ የሆነ መንገድ መፍጠር የለብንም። እንዴት ነው ምቹ የሆነ ለነሱ ለናርሲሲስት ለሆነ ምቹ ያልሆነ መንገድ ወይም ፈርታይል የሆነ ነገር ላለመሆን ህዝብ ራሱ ላለመሆን እነዚህን ተቋማት መጠበቅ አለበት። የህግ ተቋማትን፣ የፍትህ ተቋማትን፣ ሚዲያውን እና የሃይማኖት መጠበቅ አለብን። ምክንያቱም እነዚህ ለኛ ነፃነት ዋስትና ናቸው፣ ጠባቂዎች ናቸው። እነሱ ደግሞ በተቃራኒው ይሄን እነዚህን ይፈልጓቸው። እነዚህን ከተቆጣጠሩ እኛ በባርነት ውስጥ እንገባለን። እኛ ደግሞ እነዚህን ከተቆጣጠረን እነሱ ባሪያዎች ሊያደርጉን አይችሉም። እነዚህ ግለሰቦች በእነሱ ደግሞ የሚጠቀሙ በእጃዙር የሚመጡ ባዕዳን ስላሉ በቀላሉ ትግሉን ማኒፕሌት እንዲያደርጉ እነሱ ደግሞ የሚፈልጉት ከህዝብ የወገነ ስርዓት አይደለም የሚፈልጉት። ምክንያቱም ከህዝብ ከወገነ አንድ ባሪያ ለሁለት መንግስት መገዛት አይችልም። ለህዝብም
ለነሱ መገዛት ስለማይችል ለህዝቡ የማይገዛ ህዝቡን ግን የሚቆጣጠር ህዝቡን አፍኖ የሚይዝ ለነሱ የሚገዛ ስርዓት መሆን አለበት። ለዛ ነው ያን የሚደግፉት ማለት ነው። ያን ህዝብ ቀድሞ ማወቅ አለበትና ምኑ ጋር ነው የተቸገርነው፣ ምኑ ጋር ነው የተታለልነው፣ ምኑ ጋር ነው የተጎዳነው እና ምን ባለማድረጋችን ነው መከራ የደረሰብን ነፃነታችንን ያጣነው እንደዚህ ጉልበተኛ የሚሆኑብን ብለን ማየት አለብን። ሳይቃጠል በቅጠል የሚባለው ቁጭ ብለን የሰቀልነው ቆመን ማውረድ ያቃተን ያሉት ምክንያቱም ኃይል ጉልበት ካመነጨ በኋላ እነዚህ ችግሮች ማረም ብዙ መስዋዕትነት ያስከፍላል። ያ ከመሆኑ በፊት ግን ካሁኑ መጠንቀቅ ያስፈልጋል። ለዛ ነው ይሄንን ፕሮግራም እናዘጋጅበት ዋናው ስለ ስነ መንግስትና ስለ ስርዓተ መንግስት ማወቅ ያለብን ነፃነታችንን እንዴት በራሳችን ቁጥጥር ስር ማድረግ አለብን የሚለውን የትኛውን ተቋማቶች ስንቆጣጠር ነው የሚለው በጣም ወሳኝ ስለሆነ ነው እንግዲህ እነዚህን ሐሳብ እያነሳን የምንወያይበት ዋናው ምክንያት። እንግዲህ ማጠቃለያ ካለን ይስጡንና ዛሬ ፕሮግራማችን እንግዲህ እናጠናቅቃለን ማለት ነው። መምህር ያ የፍትህ መዋቅሩንም ሚዲያውንም መከላከያውንም ህዝብ መቆጣጠር አለበት። ጥቂት ቡድኖች ናርሲሲስቶች መሳሪያቸው ካረጉት ህዝብን ራሱ ባሪያ ያረጉታል። ከህዝብ ባመነጩት ሀብትና የህዝብን ጉልበትና ደም ተጠቅመው ህዝብን መልሰው ያደማሉ። የራሳችን ወንድም ነው ወታደር፣ የራሳችን ወንድም ነው ፖሊስ፣ የራሳችን ወንድም ነው ዳኛ፣ የራሳችን ወንድም ነው ደህንነት። የራሳችን ወንድም አይምሮ አጥበው በእናትና በአባቱ ላይ ተቆጣጣሪና አፋኝ ያደርጉታል። የእናትና አባቱን እምነት፣ ሀገር፣ እሴት፣ ማህበራዊ መስተጋብር እንዲበጣጥስ መሳሪያ አድርገው ይልኩታል፣ በሆዱ ይገዙታል። እና እንዴት አድርገን ነው መልሰን ታዲያ እነዚህን መጠበቅ የምንችለው? ፕራክቲካሊ ጠብቀን የራሳችን የህዝብ የምናደርገው ከአምባገነኖች እጅ የምንወስደው ስንል በመጀመሪያ ደረጃ አምባገነን ስልጣን እንዳይዝ መስራት ነው። የያዘውን ማስወገድ ነው። የያዘውን ስናስወግድ ያስወገድንበት መሳሪያ መልሶ አምባገነን እንዳይሆን ምን ላድርግ ብሎ ማሰብ ነው። አዙሪቱ አይደል ያስቸገረን? አዙሪቱ ያስቸገረንና አይ ቲንክ ቅድም ያልነው ነው። በቂ ንቃት፣ የራሳችንን እሴትና የስነ መንግስት ጽንሰ ሐሳብ መልሶ መያዝ፣ ከዛ በኋላ አሁን መሪ ነን የሚሉ ሰዎችን በዚህ መርህ ካልተመራህ መሪ አትሆነንም። በዚህ መንገድ ሚዲያን የምትጠቀም ከሆነ መሪያችን አይደለህም። ሚዲያውን የኛን እሴት፣ የኛን ፍላጎት፣ የኛን እምነት ሳይሆን ያንተን ሰውነት ለመገንባት በራሳችን ልጆች ገንዘብ ሚዲያ የምትገዛ ከሆነ አንተ የወደፊት አምባገነን ነህ ማለት መጀመር አለበት ወጣቱ ነው። ቁጭ ብሎ ነፃነት፣ ቁጭ ብሎ መስተካከል የለም። አክሽን ይፈልጋል እና ድርጊቱ እየመረመሩ መቃወም ነው። ፈሪሃ እግዚአብሔር ያላቸው ለሰው ክብር የሚጨነቁ ሰው ሰውተው ራሳቸው መሾም ሳይሆን ለሰው ለመሰዋት ሬዲ የሆኑትን ነው መሪ ማድረግ። ሰው እየሰው ለስልጣን የሚጠባበቁ ሰዎች አደገኞች ናቸው። ከወያኔ አይተናል። የትግራይን ህዝብ አስፈጅተው አዲስ አበባ መጥተው ሲዘርፉና ሪል ስቴት ውጭ ሀገር ሲሰሩ ገንዘብ ሲያጠራቅሙ ቆይተው የትግራይን ህዝብ ጦርነት ውስጥ ከተው ነው የጠፉት። ዝም ብሎ መከተል አያዋጣም። ነፃነት ነው ስለተባልክ፣ ህልውና ነው ስለተባልክ፣ ብልጽግና ነው ስለተባልክ ዝም ብለህ በጭፍን አትከተል ነው ለኢትዮጵያ ወጣትና ህዝብ ደጋግመን መንገር ያለብን። እና ትንሽ የሰው ሰውነት ያላቸው ፓርቲዎች ካሉ ህዝብን በእሴቱ እንዲመራ የግለሰብና ወሬ ወይንም ርዕዮት እየተከተለ እንዲያብድ ሳይሆን ማንነቱና ክብረሰብ ላይ እንዲያተኩር፣ ክብረሰብን የሚነካ ማንኛውንም ነገር ሪጀክት እንዲያደርግ። ብዙ እውቀት አያስፈልግም። ለዚህ ሰው ያከብራል ወይ? የተጎዳ ይክሳል ወይ? የጎዳ ይከሳል ወይ? ሰውን በዘር አይከፋፍልም ወይ? ታሪክን በሐሰት አያጠለሽም ወይ? አሉታዊ ትርክት አይተርክም ወይ? በጣም ቀላል እኮ ናቸው። እነዚህን ቲክቲክ አድርጎ አልፈልግህም ማለት እኮ ነው። አሁን ግን በመድረክ በሙዚቃ የሆነ ነገር ስላወዛወስክለት፣ በክራር ደግሞ ነፃነት ምናምን ስላልክ በተራ ነገር መታለል ማቆም አለበት ኢትዮጵያ ወጣት። ይሄ ኳስ አይደለም፣ ጨዋታ አይደለም። ይሄ ህይወት ነው፣ ሀገር ነው፣ ትውልድ ነው። እና ይሄ በጣም ደግሞ ተደጋግሞ መነገር አለበት የሚል ሀሳብ ነው ያለኝ። እና ንቃትን የመሰለ ነገር ያለ አይመስለኝም። ንቃት ደግሞ በራሱ ሴት ላይ ተመሰረተ፣ የተውሶ አይደለም፣ ማወናበጃ አይደለም።
በሴት በእምነት በባህል ላይ የተደገፈ ንቃት የተውሶማ አይተነዋል። በቃ እኮ 67 ዓመት ተሰቃየን እኮ። ቻይናዊም እኮ የተወሰነ ፐርሰንት ስለተዋሱ ነው የሚነክሳቸው ውሻ በራሳቸው ጓሮ ትምህርት ነው ብለው ባዕድ አምጥተው አስተምረው የተነከሱት። ተውሰው እኮ ነው የሞቱት። ተውሰው ራሳቸውን ያስገደሉት። እና ማንም በዚህ አይጠቀምም እና እሱ ላይ በደንብ መሰራት አለበት የሚል ሀሳብ ነው ያለኝ እኔ። እና እንግዲህ የሚሰማ ካለ ጨምሮበት አሻሽሎ ተወያይቶ ትውልድ ራሱን እንዲያድን መምከር ይችላል። ዝም ብሎ ጨዋታና ፕሮፓጋንዳ ከሆነ ያው የለመደው ነው። ቶሚ እንደ ጄሪን እያየ ማደር ይችላል። ሌላ ምንም ማለት አንችልም። ልክ ነው መምህር። እኛም ዋናው ነገር እነዚህን ሀሳቦች የምናነሳው ህዝቡ ይህንን ሀሳብ እያነሳ እንዲወያይ ነው፣ እንዲጠይቅ ነው። ጠያቂ የሆነ ትውልድ ለመፍጠር ነው። በዛ ላይ ደግሞ በዚህ ስርዓተ መንግስት ጉዳይ ላይ በተለይ ኦርቶዶክሳውያን ንቁ ተሳትፎ ማድረግ እንዲጀምሩ ነው። ስለዚህ ወደዛ ንቁ ተሳትፎ ደግሞ ሲያደርጉ ሲመጡ ይሄኛውን የግራ ዘመም የሆነውን ፖለቲካና ሪዮት ይዘው ተከትለው ተመልሰው ጥፋት ውስጥ እንዳይገቡ የራሳቸው ስርዓተ መንግስት እንዳላቸው ለሺህ ዓመታት የቆየን ህዝቦች እንደመሆናችን ከኛ እሴትና ከኛ ማንነት የምንወስደው ነገር እንዳለ እንዲረዱ እንዲያውቁ እና ያንን ደግሞ በተግባር ማድረግ እንደሚችል ይሄ በተለያዩ ቋንቋዎች የራሳችን ማንነት እንዳንጠቀም የሚያደርጉት ነገር በጣም አደገኛ ሆኖ ተመልሰን ስህተት ውስጥ እንዳንገባ በተለይ ደጋግመን እናገረው ሃይማኖትና መንግስት የተለየ ነው የምትለው ፕሮፓጋንዳ ለምን ዓላማ እንደምትውል ሁላችንም መረዳት አለብን። ኢትዮጵያ ውስጥ መንግስት በተቀየረ ቁጥር የሃይማኖት መሪ ተቀይሯል። በቤተክርስቲያናችን ላይ የሚደርሰውን ነገር አይተናል። ስለዚህ ይሄን ማድረግ የሚፈልጉ ቤተክርስቲያንን ጳጳሳትን አባረው ብቻ አይቀሩም እኮ መልሰው የኛኑ ነፃነት እንደሚነጥቁንና ምን ያክል መከራና ችግር ውስጥ እንደሚዘፍቁን አይተናል። ስለዚህ አሁንም ተመሳሳይ የሆነ ነገር እንዳንታለን ንቁ የሆነ ተሳትፎ እንድናደርግ ተቋማችንን እንድንጠብቅ የፍትህ ተቋምን፣ የሚዲያ ተቋማትን፣ የሃይማኖት ተቋማትን እንድንጠብቅ እነዚህ ከናርሲስት ፍላጎት ካላቸው ግለሰቦች መጠበቅ እንዳለብን ለማሳሰብ ነው። እንግዲህ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በእኔ በኩል ሰላሙን እንላለን። ጤና ይስጥልኝ። ቸር ይግጠመን። እንግዲህ ሳምንት